አትጨነቁ። ጭንቀት የነፍስ ውስጥ ሰላም ማጣትን ያመለክታል። ጭንቀት ፍርሃት ጎትቶ ያመጣል። የተጨነቀ ሰው ሐሳቡ አይረጋጋም። ደግሞም ጭንቀት ጥርጣሬ ሊጋብዝ ይችላል። ጥርጣሬ ደግሞ የነፍስን ሰላም ይረብሻል። የሚጠራጠር ሰው ውስጣዊ እርጋታ አያውቅም። ይህም ጥርጣሬ ሰውየው ከሌሎች ሰዎች ጋር ያለውን ግንኙነት ያበላሽበታል። የተለያዩ አይነት ጥርጣሬዎች አሉ። ሁሉም ግን የሰላም ማጣትን ያስከትላሉ። በእውነታዎች ወይም በግለሰቦች ላይ መጠራጠር፣ ግንኙነትን መጠራጠር፣ እምነትን መጠራጠር፣ ከዚያም ሲያልፍ ራስን እግዚአብሔርንም እስከ መጠራጠር የሚደርሱ አሉ። አንዳንድ ጊዜ የሰውየው ጥርጣሬ ስለ ወደፊት ሕይወቱና ስለ መጪው ጊዜ የሚመለከት ነው። ነገር ግን በማንም በእንዲህ አይነቱ ሁኔታ ውስጥ አእምሮ ትታወካለች፣ ነፍስም ትጨነቃለች። ሁኔታው ምንም ይሁንም ሰላማዊ ልብ ሰላማዊ ሐሳቦችን ያመጣል። አንድ ሰው ልቡ ከተረጋጋና ከሰከነ ሐሳቡም ዘና ያለና የተረጋጋ ይሆናል። ልብ ቢታወቅ ግን ሐሳቡ እንዲሁ ይሆናል። የሰው ሐሳቡ ሁኔታ በልቡ ሁኔታ ላይ የተመሰረተ ነው። በልቡ ውስጥ የተዳፈነ አውሎ ንፋስና እሳተ ገሞራዎች ካሉ ሐሳቦች በገበያ ውስጥ እንደሚሸጡና እንደሚገዙ ዕቃዎች ሆነው ይገኛሉ። የእሳት ምግብ እንጨት ከሆነ የአእምሮ ምግብ ደግሞ ትናንሽ ታሪኮች ናቸው። የሚያስጨንቁ ትናንሽ ታሪኮችን አትመገቡ።